አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ቤተሰቦች? የሙከራ ስርጭታችን እንደቀጠለ ነው። ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱን። ወደ ቪዲዮቹ የመጀመሪያው ቪዲዮ አክሱም የአክሱም ቅድስና መስጠት ሃይማኖታዊ ወይስ ሌላ ተልእኮ ይኖረዋል? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ወንድሞች ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላ ለዒድ አልአድሃ እያዳረሰን ነው። በእነዚህ ቀናቶች እንበረታ። አሁን መታወስ የፈለኩት ያው የበረታ እየጠነከረ የመጣ የአክሱም ሙስሊሞች ቆና ላይ አስመልክቶ ለምንድን ነው እስከዛሬ ድረስ ይሄ የመተሰጠበት ምክንያት ምንድን ነው? እንግዲህ ያው አክሱም የክርስትናም የእስልምናም ሁለቱም የጋራ መናኸሪያ ከተማ እንደሆነች ታሪክ የሚገልጽ ፍንትው ያለ ታሪክ ያለው ነው። ያው ገዢው መደብ የበላይ መሆን ክርስቲያኖቹ ስለነበሩ ምናልባት የተወሰኑ እንደዚያ ያለና ነገር ግን አሁን በተለይ ቅድስናን አስመልክቶ አሁን የተሰጠው ቦታ ስም ስያሜና ከዚያም ደግሞ አስመልክቶ በቤተ ክህነት አስተዳደር ማድረጉ ዛሬ ለምንድን ነው የተሰጠው ነው? ምክንያቱም ኦልሬዲ ለምን ተፈለገ ነው? ፍሬምናጦስ ናቸው ይዘውት የመጡት ይሄንን የክርስቶስን አስተምሮ ያኔ ቅዱስ አልተባለችም እንዴ? ቤተል መቅደስ ወይም ኢየሩሳሌም ቅዱስ ነበረ። በሰሞን ለሞናዊ እንትን ቤተ ክህነት ስላለው እንዲሁም ደግሞ ከዚያን ቀጥሎ ኢትዮጵያ ውስጥ የነበሩ ሰዓቱ ቅዱሳን የሚባሉ 9 ቅዱሳን መጥተው ነበረ። እነሱም ያው እስልምና ክርስትና በደንብ ያጠናከሩና ያስፋፉ ሰዎች ናቸው ከመንግስት ስር ሆነው እና እነሱም አላደረጉትም። ያም የነበረው ወቅት ነው ተደረገ። በጣም ሃይማኖታዊ ናቸው ይባሉ የነበሩት እነ ላሊ እነ ካሌብ እና ገብረ መስቀል እንደውም ባህታዊ ሆነዋል የተባለ ነው። አንደኛው በተለይ ገብረ መስቀል ይሰኛል ነው ቀብራቸው ከቤተ ክርስቲያኑ ጀርባ ተራፎቁ ላይ እንዳለ ያለው ማለት ነው። እነሱም ቢሆኑ በጣም ሃይማኖተኛ ነበሩ። ያኔ እንግዲህ እውነትም ቅድስት ነች እኛ እቺ ከተማችን ቅድስት ነው ብለው ሃይማኖተኛው ሰውዬ አላደረጉም። ከዚያም ያሉት ሌሎች ነገስታትም እንደዚያው ስንመጣ ዮሐንስም በጣም ሃይማኖተኛ ነበሩ የሚባሉት ዮሐንስ ናቸው። ሙስሊሞችንም ወልዶ ያደረጉትን ይታወቃል። እሳቸውም ቢሆኑ አክሱም ቅድስት ነች ከዛሬ ጀምሮ ማንም ሌላ ሰው ሊገባባት አይችልም ማለት ነው። he has the power of the kingship and actually he have the power of Christianity ክርስቲያን ፐርሰፕሽን ናቸው የበለጠ ነበር። ንጉስ ነበሩ ማለት ማንም ይከለክላቸው አልነበረም። ያኔም አላደረጉትም። እንደገና ከዚያቸው ቀጥሎ የመጡት ሲገብሩ የነበሩ ንጉስ ነገስታት ለአክሱም ጽዮን ሲሰጡ ነበረ እና ኃይለ ሥላሴም በጣም የተሟላ ነው። ኦልሞስት ኢትዮጵያን በአንድነት ሙሉ በሙሉ በግዛት ይዘው ኤርትራን ጨምሮ የገዙ ሰውዬ በጣም ሃይማኖታዊ ሆነው እንደውም የወንዶቹና የሴቶችን ቤተክርስቲያን ብለው ለዩና የማርያም ቤተክርስቲያንን ለሴቶቹ ለብቻ መግቢያው በር ላይ የሰሩትን ኃይለ ሥላሴም በጣም ሪጂድ የሆነ ሃይማኖታዊ ፍላጎትና የነበራቸው ኢያሱን ሰልሟል ብለው ያረዱና ያሳረዱ የነበሩት ሃይማኖት ስሜት የነበራቸው ሰዎች እንኳን አንድም ቀን ለቅድስና አላበቁም። ቅዱስ ነች ከተማችን ብለው አላወጁም። የሃይማኖት በጣም ሃይማኖታዊ ነበሩ። በጣም ንጉሶች ነበሩ። ዛሬ ምንድነው ሙስሊሞችን ለመጨቆን ነው ወይስ ደግሞ ሌሎች ከሀገሪቱ ሁሉም ጋር እስላም የቅዱስ ከተማ ሐረርም ላይ ባሌም ላይ አፋርም ላይ ሶማሌም ላይ ሌሎች ከተሞች ላይ በሙሉ ቅድስናን እንዲያውጁና ከዚያ ደግሞ ጦርነት እንድንሰራ የሁሉም ጥያቄ ነው። ይሄ ቦታ ላይ ካቶሊኮችም አዲግራት ላይ እንደዚህ አንዳንድ ሲሆን ኦሮሞ እንዲዋቀፈና እና ሌሎችም የደቡብ እምነቶች ምንድን ተፈልጎበት ነው? is it political or religious? ይሄ ፖለቲካ እኛም ግራ ገብቶናል። እኔ እንግዲህ ምናልባት እሽቅድድማችን ሀገሪቱን እንዳይበታተን እፈራለሁ። አላህ ሱብሃነሁ ወተዓላ የበለጠ አዋቂና ፈራጅ ነው። አላህ ለአክሱም ሙስሊሞችም ለኢትዮጵያ ሙስሊሞችም ለኢትዮጵያንም ሰላምን ያምጣልን። መውፈቅና መከባበር የበለጠ ነው፣ መተዋወቅ የበለጠ ነው። ጊዜያዊ ደስታ በማግኘት በላይ የጦርነት በለት ነው። ከሁሉም በላይ የሚገርመው እኮ ቤተ ክህነቱ አልፈቀደም ተብሎ አሁን ሜይ 10 ላይ የአክሱም ትምህርት ቢሮ ኃላፊ የአክሱም ቢሮ የጸጥታና ሰላም ኃላፊ ሄደውም በየትምህርት ቤቱ ቤተ ክህነት አልፈቀደም ሂጃባችሁን አውጡ አለበለዚያ ከተሰጡ ሁሉ እየተባለ ነውና ጉድ እኮ ነው። ሙስሊም ህብረተሰብ በሚከፍለው ቀረጥ እና እንትን ለግብር የተቀጠሩ ደሞዝ እየተከፈላቸው ሙስሊሞች አትማሩ ማለት ምን ማለት ነው? ምን ማለት ነው? ለሀቅለኞችን ያድርገን ሁላችሁም። አላህ ሱብሃነሁ ወተዓላ ለሀገር የምንሰራ ለሃይማኖት ቅድሚያ ሃይማኖት በየራሳችን
ግን ሀገር የጋራ ነች። በሀገር እድገት ላይ ልማት ላይ ሰላም ላይ እንሰራለን አድርገን ወሰለላሁ ዐለይሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላህ። እንደሰማችሁት ነው። ይሄ ሁሉም ጥያቄ ነው። አሁን ለምን ሆነ ነው ጥያቄው፣ የሁሉም ጥያቄ ነው። ሁሱና ማሜ እጅግ አስገራሚ ሌላኛውን ቪዲዮ ልጋብዛችሁ። በሆነ አስረድተኛል። ጥሩ ተለስቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፉ እንድትለኝ ማለት ነው። ወላሂ የልብ ተናግሮ አፉ ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ፣ ያልሰማም አይስማ፣ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና ይሄ ነው አማኝ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን ነው የምመኘው። እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ገነት ላይ ከፍ አይደለም። ስለዚህ ማንም ሰው ይሁን እኔ ይቅር ብያለሁ። ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነቢያትን መንገድ ማወቅ ይሁን። ተው፣ ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። ላክ አላህ ከእጃቸው ነጥቆ ባይወስደው ነው። በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልከው ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናገራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ ሁላችንም ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላኬ አላህ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁኝ፣ ይቅር ብየዋለሁ ብሎ ተናግረዋል። ይቅር ብያለሁ። ማንኛውም ሰው እንግዲህ በማሜና በሁሱ መካከል የተፈጠረው ነገር ሁላችሁም አይታችኋል ብዬ አስባለሁ። ሁሱ አላህ ይጨምርልህ። ወደ ቀጣይ ቪዲዮ ኒዛም ፋሽን እንትን ማለት ነው። ይሄ አንድ ዘንበል እንትናት ምን ጉድ ነው? ኒዛም አሪፍ ነህ። መቆም አልቻልክም። ቢስሚላህ አግዙት፣ ኒዛምን ሁላችሁም አግዙት። ወላሂ ብዙ የቲሞች አረፋን ኢድን እሱን ተስፋ አድርገው እሱ በር ላይ ሄደው ያንኳኳሉና በቻላችሁት አቅም አግዙት። ወደ ቀጣይ ቪዲዮ ሁሉም ኢትዮጵያ ይሄን ቪዲዮ ሼር አድርገው። አንዳንድ ሰዎች ያልገባችሁ ነገር እኔ መስጊድ እሰራለሁ ሳይሆን ያልኩት ከሚሰቡ ሰዎች ጋር አግዛቸዋለሁ፣ የሚሰሩትን ሰዎች አግዛለሁ፣ ከሙስሊም እህትና ወንድሞቼ ግን እቆማለሁ ነው እንጂ በእስልምና እምነት መስጊድን መስራት የሚችለው በአላህ ያመነና ሶላትንም የሚሰግድ ነው። እነዛ ሰዎች ደግሞ ብዙ ሰዎች የእስልምና እምነት ተከታዮች እኔን ይከተሉኛል። እነዛን ሰዎች አስተባብሬ ደግሞ እኔ
መስጊድ አሰራለሁ ሀላባ ላይ ነው ያልኩት። እንቀጥላለን፣ እናሰራለን፣ አንቆምም። እወዳችኋለሁ። አመሰግናለሁ። ማሻአላህ በሉት እስኪ በዚህ ጉዳይ እናንተም ሐሳባችሁን ኮሜንት ላይ ያስቀምጡ። ብዙ አልቀባጥርባችሁም። እንግዲህ ወደ ቀጣይ ቪዲዮ ያ ሰላም ባል ከሚስቱ ጋር ቁጭ ብለው ያወጋሉ። በባል ፊት ላይ የሚታየው የፈገግታ ውበት የጨረቃ ብርሃን ምንጭ ይመስላል። ታዲያ ሚስትን በስስት እየተመለከተች አንቱ የአላህ መልእክተኛ ዱዓ አድርጉልኝ እስቲ አለቻቸው። ባልም እጃቸውን ከፍ አደረጉና ያ አላህ የአኢሻን ያለፈውንም የሚመጣውንም የደበቀችውንም ኢፋ ያደረገችውንም ወንጀሏን ይቅር በላት ማራት አሉ። ዱዓው የማይስተው ባል ዱዓ ሲያደርግ ሚስት ደስታዋን መቋቋም አቅቷት ከስሜቷ ፈንቅሎ የወጣ ሳቅ ጭንቅላቷን በባለቤቷ ታፋዎች ላይ ደፍታ እንድትስቅ አስገደዳት። ማመን አልቻለችም። ባልም ሚስታቸውን እየተመለከቱ ዱዓዬ ደስ ብሎሽ ነው ሲሉ ጠየቋት። ሚስት ባሏን በቅርበት እየተመለከተች እንዴት አያስደስተኝም አንቱ የአላህ መልእክተኛ አለቻቸው። ታዲያ በዚህን ጊዜ ባል በሩቅ በትዝታ ተጓዙ። ወዳልደረሱበት መጪ ትውልድ በመናም ዋለሉ። ወዳላዩአቸው ትውልዶች በናፍቆት ነጎዱ። ወላሂ ይህንን ዱዓ በእያንዳንዱ ሶላቴ ለኡመቶች አደርገዋለሁኝ ይኳሏት። ኢዳከ አቢ ወኡሚ ወሩሒ ወነፍሲ ያ ሐቢበላህ ያ ረሱላላህ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ አሽረፈል ኸልቅ ሙሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ጁምዓ ማደል ሰለዋት አብዙ። የጁምዓ ቪዲዮ ማሻአላህ እንደዚህ አይነት ነብይ ነው ያለን። እንግዲህ ስቶሪ ታይም ለቤተሰቦቼ አንድ ልጅ ነኝ። እኔን ያጣሁት ገና የ14 ዓመት ህፃን ልጅ እየነበርኩ ነበር። ወላጆቼ ከኔ በኋላ እህትና ወንድም ሊሰጡኝ አልታደሉም። አይኔን አግኝቶ እንደማጣት ምን ያህል ከባድ ነው እንደሆነ ለማስረዳት አይጠበቅብኝም አይደል? 22 ዓመት ስደርስ አንድ ልጅ ተዋወቅኩ። እኔ ማንም ወንድ አይኔን ካጣው በኋላ ይቀርበኛል ወይም ይወደኛል ብዬ አላስብም ነበር። የአባቴ ድርጅት ውስጥ አልፎ አልፎ ሄዳለሁ። አብዛኛውን ጊዜን ግን ቤቴ ውስጥ በገና በመደርደር በመተኛት አንዳንዴም ደግሞ በብራና የተጻፉ የተለያዩ የውጭ ሀገር መጽሐፍቶችን በማንበብ ነው የማሳልፈው። ጓደኛ አለችኝ ከልጅነቴ ጀምሮ አብራኝ የተማረች። እሷ እንደኔ አይነ ስውር አይደለችም። ቆይ አይነ ስውር ሆነሽ እንዴት ጻፍሽልኝ ልትይ ትችያለሽ ሂባ? ያው እንዳልኩሽ የቅርብ ጓደኛዬ ናት እየነገርኳት የጻፈችልኝ እና ያላከችልሽ እሷ ናት። መልክሽን አላውቀውም፣ ድምፅሽ ግን ልብ ውስጥ የሚገባ ጎበዝ ተራኪ ነሽ። በጣም አመሰግናለሁ። ይህን እያዳመጥሽ ከሆነ በጣም አመሰግናለሁ። ከምር በጣም አመሰግናለሁ። ይህ ለእኔ ምን ማለት እንደሆነ አልገባችሁ። ሁልጊዜ አዳምጥሻለሁ እና ወደ ታሪኬ ስመለስ በጣም ነው አመሰግናለሁ። ከልቤ ነው። እና ወደ ታሪኬ ስመለስ የሆነ ጊዜ ለማንዛዛት እንዳይሆንብኝ የተዋወቅንበት ቦታ ምናምን ይለፍሽ እና ከሆነ የድርጅታችን ሰራተኛ ፍቅር ያዘኝ። ያዋህ እና ድምፁ ጎርናና እና ከአጠገቤ ሲቆም ያው ጥላው ስለሚታወቀኝ ረጅም እንደሆነ መገመት እችላለሁ። መጀመሪያ ልቀርበው አልፈለኩም ነበር። ነገር ግን እሱ በጣም ስለሚያናገረኝ እና ከቤተሰቦቼ ባሻገር ተሰጥቶኝ የማያውቀውን ፍቅር ስለሰጠኝ ማንንም ከወደድኩት በላይ ወደድኩት። ብዙ ጊዜ ስራ አለመግባትና ብቻ ስራ ለመስራት ሁሉ ጊዜ በሰበቡ መቅረት ጀመረ። የድርጅታችን ባለቤት አባቴ ስለነበር ያው የሚወደውን ሰው ባገኝ አታባረረውም አይደለ? እንዲሁም በቃ ቢቀርም ምንም አትሆንም ብዬ ማይሆን ጥል ውስጥ መግባት ጀመርኩ። ከቤተሰቡ ጋር ተጣላሁ። ብቻ ለፍቅረኛዬ ስል ሁሌ ድርጅታችን እሄዳለሁ እናም ለማግኘት ሞክራለሁ። በእርግጥ ብዙ ጊዜ መምጣት አልችልም ይላል። ነገር ግን በሞባይል ለብዙ ሰዓት ነበር የምናወራው። ብቻ ምን አለፋችሁ 2 ዓመት በላይ ቆየን። የጋብቻ ጥያቄን ሲያቀርብልኝ ቤተሰቦቼ ቢቃረኑም አልሰማም ብዬ ከነሱ ጋር ተኳርፌ ቀለበት አሰረ። ለካ እሱ በእኔ በኩል የወደፊት የገንዘብ ካዝናው ከሌላ ሴት ጋር ደግሞ ህይወቱን በሁለት መስመር እያስተካከለ ነበር። ብዙውን ጊዜ ትልቅ ግፍ ነው። ብዙውን ጊዜ በጣም ትልቅ ግፍ ጀምሮ ቤተሰቦቼ እንደማይሆነኝና እውነት ወዶኝ እንዳልሆነ እየነገሩኝ የማይሆን ሪስክ ውስጥ ነበር የገባሁት። አንድ ቀን ቤቴ ውስጥ እኔ እና እሱ ቁጭ ብለን ጓደኛዬ ቤት መጣች እና በጣም ብዙ ነገር ተፈጠረ። ብቻ አላስታውስም። መኝታ ቤታችን ውስጥ ሌላ ሴት ተገኘች። እንዴት እንደገባችና ምን እንደምትሰራ አላውቅም።
ይሄኔ ከኛው ጋር ይሆናል እስካሁን የምትኖረው። ጓደኛዬ ባትመጣ ኖሮ ምንም ላይፈጠር ነበረ። ብቻ ብዙ መጻፍ አልችልም ይቅር በቃ። አሁን ላይ ግን አይኔ ብቻ ሳይሆን ልብም የሌላት በድን ሆኜ አላህ እንግዲህ መጨረሻ ይካስሽ፣ መጨረሻሽን ያሳምርሽ። ምናምን እሷን ሳይሆን ብለው ምን አይነት ጭካኔ ከባድ ነው። አሁን ማለት ይሄ ቪዲዮ ለሙስሊሞች ብቻ ነው። ክርስቲያኖች ስክሮል አድርጋችሁ እለፉት፣ አይመለከታችሁም። ወንድሜ ፉአድና ጎስት ባካችሁ አላህን ሱብሓነሁ ወተዓላ ፈርታችሁ በኳስ ስም የደገሳችሁትን ሰዎችንም ወደ ሐራም እየጣራችሁበት ያላችሁትን ኮንሰርት ለአላህ ብላችሁ ተውት። በአርሰናል ዋንጫ መብላት ወደዚህ የድግስ የጭፈራ የጭብጨባ የመጠጥ መድረክ ጥሪ የተደረገላችሁ ሙስሊም ወንድምና እህቶቼ አላህን ፍሩ፣ ወደዚህ መድረክ እንዳትሄዱ። ከሁሉም በላይ ደግሞ የሚያሳመመው የዙል ሒጃ የተከበሩ 10 ቀናት ውስጥ ወደ አላህ Subhanahu Wa Ta'ala በኸይር ስራ ይበልጥ የምትቃረብበት አገኘኝ። ከረመዳኑ 10 አልአዋኺር ከቀኑ ፓርት ላይ የሚበልጣሉ የተባሉ ቀናቶች ውስጥ አንተ ሐራምን ትረጫለህ። በኳስ ስም ወደ ሐራም፣ በኳስ ስም ወደ ዘፈን፣ በኳስ ስም ወደ ጭፈራ፣ በኳስ ስም ወደ እክትላጥ፣ በኳስ ስም ወደ ሌላም ሐራሞች መንገድ እየከፈታችሁ ሌሎቹን ደግሞ ወደ እነሱ ጥሪ እያደረጋችሁ ወደዚህ ሐራም እየጋበዛችሁ ትገኛላችሁ። አላህን Subhanahu Wa Ta'ala ፍሩ። አላህን ፈርታችሁ ወደዚህ መድረክ በፍጹም እንዳትሄዱ፣ በፍጹም ማለት ነው። ይሄ የሙስሊም አኽላቅ አይደለም። በቃ ኢንተርቴይንመንት ነው። ከኢንተርቴይንመንት ያለፈ ነገር አይደለም። በቃ እንደ መዝናኛ ተቆጥሯል። እንደውም ባዕዱ ዑለማ ማየቱ ራሱ ሐራም ነው ያሉ አሉ። እኔ ሐራም ነው ሐላል ነው እያልኩኝ አይደለም። አገኛችሁኝ አይደለ? መደሰቱንም አገኛችሁኝ፣ መዝናናቱንም በልኩ አድርጉት። ሙስሊም የሚደሰተው በዚህ መልክ አይደለም። አንተ መዝናኛ መደሰቻ ነው ተብሎ እንኳን ቢታሰብ ማለት ነው። በኸምር መድረክ ነው እንደምትደሰተው፣ በጭፈራ መድረክ ነው እንደምትደሰተው፣ በዘፈን መድረክ ነው እንደምትደሰተው፣ ወንድም እህቶችንስ ወደ ሐራም በመጣራት ነው እንደምትደሰተው። ሐራም አለይኩም። ስለዚህ በአርሰናል ደጋፊነት ስም ጥሪ የተደረገላችሁ ሙስሊም ወንድምና እህቶች አላህን ፈርታችሁ ትኬት የገዛችሁም ቅሩ። አላህ መሐሪ ጌታ ነው፣ ይተውላችኋል። አገኛችሁኝ። ትኬት ያልቆረጣችሁም ደግሞ እንዳትቆርጡ፣ እንዳትሄዱ፣ እንደዚህ አይነት ቦታ ላይ ድርሽ እንዳትሉ፣ ምንም አይጠቅማችሁም። ስለዚህ ወንድሞቼ አላህን ፈርታችሁ ይሄን ፕሮግራም ያዘጋጃችሁ ያላችሁ ሁለታችሁ ሙስሊም ወንድሞቼ ከዚህ ነገር ብትተውት ይሻላል። ነገ አላህ Subhanahu Wa Ta'ala ፊት መጠያየቅ ስለሚኖር ማለት ነው። ታውቃለሁኛ ኔጌቲቭሊ ሁሌ ኔጌቲቭ ነገር ነው የሚሰራው፣ ሁሌ ኔጌቲቭ ቪዲዮ ነው የሚሰራው፣ ሁሌ ተቃውሞ፣ ሁሌ ተቃርኖ እንደምትሉኝ አውቃለሁኝ። አሮን ኬር እናንተ አላችሁኝ አላላችሁኝ። እኔ ግን እስላማዊ ወንድማዊ የወንድምነት ወሲያ አድርጌላችኋለሁኝ። በስመ አርሰናል፣ በስመ ሻምፒዮን፣ በስመ ዋንጫ መብላት የተደገሰላችሁን የሐራም መድረክ ሙስሊሞች እባካችሁ ራቁት፣ ወላሂ ራቁት። ስፔሻሊ ደግሞ ሙስሊም የአርሰናል ደጋፊ ወንድምና እህቶች እዚህ ኮንሰርት ላይ በፍጹም እንዳትሄዱ። የፊታችን እሁድ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ የሚያነሳበት ቀን ነውና በዛ ድግስ ላይ የሙዚቃ ኮንሰርት አዘጋጅተዋልና ኖርማል ኢቨንት ቢሆን አሪፍ ነበረ። ግን የሙዚቃ ድግስ እነሱም ወንጀለኛ ይሆናሉ፣ የሚታደሙት ሙስሊም ወንድሞች ወንጀለኛ ይሆናሉ በሚል ነው ወንድማችን ሐሳቡንና ምክሩን እያቀበላቸው። ራስን ስለማጥፋት ሐራም ባያደርገው ኖሮ ምናልባት አብዛኞቻችን ዛሬ ላይ በህይወት አንኖርም ነበር። እኔ ከአላህ እዝነት በጣም የሚገርመኝ እዝነቱ ነው። ብዙ ጊዜ የሰው ልጅ ተስፋ ሲቆርጥ ይሄ ህይወት በቃኝ ሲል ራስን ወደ ማጥፋት ይሄዳል እና አላህ ደግሞ አልበቃችሁም፣ እናንተ በራሳችሁ ህይወት ላይ ተስፋ ልትቆርጡ፣ እኔ ግን በእናንተ ህይወት ላይ ተስፋ አልቆርጥም እያለ ነው። ሱብሃንአላህ። እኛ ዛሬ ላይ በህይወት ያለ ነው እኛ በራሳችን ህይወት ላይ ተስፋ ስላልቆረጥን ሳይሆን አላህ በእኛ ህይወት ላይ ተስፋ ስላልቆረጠ ነው። መጥፎ ሁኔታ ላይ ላላችሁት ይሄ ቪዲዮ ነው የመጨረሻ ቪዲዮ ነበር ያሳዩዋችሁ። የሙከራ ስርጭት ላይ ነን እንደነገርኳችሁ። ኢንሻአላህ በሰፊው እንመጣለን። እስከዛ እንደዚህ ቀንጨብ እያደረግን ቪዲዮዎችን እናሳያችኋለን። እየተመቻችሁ የወደዳችሁት ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ኢንሻአላህ በሌላ ቪዲዮ እንገናኛለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።